ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በዚህ በምስሉ ላይ የምትመለከቱት የሻማ ሞልድ ነው፣ የሚሸጥ ነው። መግዛት የምትፈልጉ በውስጥ አውሩኝ። 52 ፍሬ ሻማዎችን ባንዴ ያወጣል ማለት ነው። እና እንደምታዩት ለያዝም ለቀማመጥ ምቹ የሆነ የሻማ ሞልድ ነው። ቀለል ያለ ነው ማለት ነው። ቦታ አይፈጅም ለቀማመጥ። ያገር ውስጥም አለ። በዚህ ግን ይሄኛው ምንድነው አድቫንቴጁ? ሞልዱን ካደረጋችሁ በኋላ የራሱ ትርፍ መስጫ አለው ማለት ነው። ጠብቃችሁ ሞልዱ የጎደለ ሲሄድ መሙላት አይጠበቅባችሁም። አንዴ ሞልት አድርጋችሁ በዚህ በትርፍ በመስጫዋ እሷን ሞልት ካደረጋችሁ ራሱ የጎደለ ቤት ቁጥር ይሞላል ማለት ነው። እና ልዩነቱን ዩቲዩብ ላይ ማየት ትችላላችሁ። ያው እንደምታዩት እነኚህ ሻማዎች 35 ግራም የሚባሉት ናቸው፣ የሱቅ ሻማዎች ማለት ነው። እነኚህም በቀላሉ ማምረት የሚችል ነው እና እንደምታዩት ነው። እቃው በጣም አሪፍ ነው። እኔ እነኚህን የምታዩቸውን የዲኮር ሻማዎች እየሰራው ስለሆነ ነው የቀየርኩት ማለት ነው። እና እዚህ ጋር ደግሞ እንደምታዩት ነው። ስራ በጣም ቀላል የሆነ ነው። እንደምታዩት ጠባብ ቦታ ላይ መስራት የምትችሉት አይነት ስራ ነው ማለት ነው። ይህንን እቃውን ለገዛ አንጸባራቂ የሚል የሻማ ማሸጊያ ካርቶን እና ክር በነፃ ነው። አውሩኝ ባይ